ኢብራሂም አለይሂ ሰላም ሙታፋፍ ላይ ሆነው መለከል ሞት መጣሉ። ከዛ ነገራቸው ሊገላቸው እንደሆነ ወደ አኺራ ሊወስዳቸው እንደሆነ አሳወቃቸው። ኢብራሂም አለይሂ ሰላም ምን አሉት? ያ መለከል ሞት አንተ መለከል ሞት ሆይ هل رأيت خليلا يميت خليلا አላህ ወዳጄ ነኝ ወዳጄ ነህ ይላል። ወዳጅ አይተህ ታውቃለህ ወይ ወዳጁንም ይገድል አሉት። ደነገጠ መለከል ሞት። ወዲያውኑ ይህች መልእክት ይዞ ወደ አላህ ሱብሓነሁ ወተዓላ አረገ። አላህ ጋር ሄደ። ከዛ አላህ ጋር ኢብራሂም አለይሂ ሰላም ያሉትን ነገረው ለአላህ። ኢብራሂም አለይሂ ሰላም እንደዚህ ብሏል ስሞት አቅርቧል ሲለው እንደዚህ ብለህ መልስለት አለ አላህ። وهل رأيت محبا يكره لقاء حبيب አንተስ አይተሃል ወይ ወዳጅን አፍቃሪን የሚወደውን አካል መገናኘት የሚጠላ ሰው አይተህ ታውቃለህ? ወድሃለሁ ይላል እኔን ለመገናኘት ግን እየጠላ መለከል ሞት አሁንም ቶሎ ብሎ ወደ ኢብራሂም አለይሂ ሰላም መጣና አላህ ያለውን ሲነግራቸው ኢብራሂም አለይሂ ሰላም ናኑ اللهم አሚትኒ ያሉ አረ ቶሎ ግደለኝ ቶሎ ውሰደኝ። እና የኢብራሂም አለይሂ ሰላም ለአላህ የነበራቸው ፍቅር ወላሂ ለየት ይላል። በህይወት ዘመናቸው ሳሉ አላህን በጣም ይወዳሉ። አላህም ለዛ ነው ኸሊል ያላቸው ወዳጄ ብሎ ይጠራቸው። እና በጣም አላህን ስለሚያፈቅሩ አላህ ከስንት ዓመት የመሃንነት ጉዞ በኋላ ልጅ ሰጠ እስማኤል አለይሂ ሰላም። ከዛ ልጅ ሲተሰጣቸው ልባቸው ሸፈተች ትንሽ ዘወር አለች። አላህም ትንሽ ክፍተትን ሲያይ አላህ ልጅህን እረዳላቸው። አላህ ዝም ብሎ አይደለም እስማኤልን እረዳ ያላቸው ፍቅራቸው ሊለቅ። ከዚያም ኢብራሂም አለይሂ ሰላም ወስደው ልጃቸውን ኦሬዲ ጀምረውት ነበር። ምንድነው የሚያሳየው? ትልቅ ፍቅር እንዳላቸው